What's up everybody? How you doing today? እንዴት ናችሁ? ደህና ናችሁ? ሳምሶን እባላለሁ። በዚህ ቻናል እንግሊዝኛን ከዜሮ ጀምሬ አስተምራችኋለሁ። ሰብስክራይብ በማድረግ ቤተሰብ ይሁኑ። Thank you very much. የዛሬው ክላሳችን የሚሆነው ከሰው ጋር ኮሚኒኬት ስናደርግ ወይም ስናወራ common የሆነ ወርድ አለ which is keep. Repeat after me. Keep. So repeat after me ስላችሁ እኔ የምለውን ሪፒት እያደረጋችሁ እንቀጥላለን ማለት ነው። Thank you for watching me and don't forget to hit the subscribe button. From beginner to intermediate breakdown አድርገን አንድ ባንድ እናየዋለን ማለት ነው። So የመጀመሪያው የኪፕ ትርጉም ምንድነው? የመጀመሪያ ትርጉሙ ያዘው የሚለውን ትርጉም ይይዛል ማለት ነው። ለምሳሌ እስኪ መልሱን ያዘው ልትይኝ ትችላለሽ አይደል? ብዙ ነገር የሚያዝ ነገር አለ። መልሱን ያዘው ወይ ብሩን ያዘው ልትሉኝ ትችላላችሁ። So how do you say it in English? Keep it. Look, keep it በቃ ካንተ አስቀምጠው ያዘው keep it። አሁን ደግሞ መልሱን ያዘው በሉ። መልሱን ያዘው። መልስ ምንድነው በእንግሊዝኛ ባይዘዋል? ሁለት ሰከንድ ልስጣችሁ። መልስ በእንግሊዝኛ ምንድነው? change. ያ changes መልስ ወይም ዝርዝር ይሆናል ማለት ነው። ስለዚህ መልሱን ያዘው። keep the change. Keep the change. Repeat after me. Keep the change, which is መልሱን ያዘው ይችላል። ሚስጥር አይደል? ሚስጥሩን ያዘው ለማንም እንዳታወራ ስንል ደግሞ keep a secret. Keep a secret ካላችሁ keep a secret ሚስጥሩን ለማንም እንዳታወራ ወይም ሚስጥሩን ካንተ ያዘው በእኔና በአንተ ይቅር ስትሉ keep a secret ትላላችሁ ማለት ነው። or keep your word. Keep your word ቃልህን ጠብቅ ትላላችሁ አይደል? keep the secret ምንድነው? ሚስጥሩን ያዘው። keep your word ቃልህን ፕሮሚስ አድርጎ ከሆነ you promised me before so keep your word ቃልህን እንዳትበላ ቃልህን ያዘው እያላችሁ ነው ማለት ነው። ስለዚህ keep your word. that's great. so ሌላኛው ደግሞ ብዙ ጊዜ እኛ ድሮ ልጅ ሆነን ስንማር አሪፍ ውጤት ስናመጣ ምን ይደረግልናል? ራይት ይሰጠንና keep it up የሚል ጽሑፍ ይጻፋል አይደል? keep it up. keep it up ይሆናል ማለት ነው። ቀጥልበት እያላችሁ ነው። keep it up. yeah keep it up. keep it up. your English is improving. keep it up. your English is improving. keep it up. እስኪ አንድ ጊዜ በሉት። your English is improving. so keep it up. your English is improving. so keep it up. ከሆነ ነገር መራቅ keep away. ያ ለምሳሌ ልጆች ከብዙ ነገር መራቅ አለባቸው አይደል? ከሰዓት ከትኩስ ነገር መራቅ አለባቸው። ስለዚህ keep away ትላላችሁ። keep away ከዚህ ነገር ራቅ keep away. so the other usage of keep is አንድን ሰው ስታበረታቱ ለምሳሌ ቀጥልበት ምናምን እንግሊዘኛው እያጠና እንግሊዘኛ አንደርስታንድ ለማድረግ እየታገለ ከሆነ ምን ያደርጋል? እንግሊዘኛው በጣም እየተሻሻለ ይላል። ስለዚህ ምን ትሉታላችሁ? keep going ትሉታላችሁ። ቀጥልበት፣ ሂድ፣ push, keep pushing እንደማለት ነው። keep going. your English is improving. keep going. yeah you're amazing. your English is getting better. keep going ትላላችሁ። yeah keep going. አንድ ሰው እየጻፈ ከሆነ ላይክ ስክሪፕቶና ደብተሩን ይዞ እየጻፈ ከሆነ መጻፍክን ቀጥልበት በሉት። keep writing. yeah keep writing. መጻፍን ቀጥልበት keep writing. ናይስ። እሺ አንድ ሰው እያወራ ከሆነና ማውራቱን ፓውዝ ቢያደርግ በአጋጣሚ ማውራትን ቀጥልበት keep talking. keep talking. keep talking. nice. I'm teaching you here. so እኔን appreciate ማስተማርን ቀጥልበት ብላችሁ appreciate አድርጉ። keep teaching ትሉኛላችሁ right? keep teaching. yeah እሺ እናንተን ደግሞ እኔ appreciate ላደርጋችሁ አይደል? እናንተን ደግሞ እኔ appreciate ላደርጋችሁ መማራችሁን ቀጥሉበት። የታሪያ appreciate ላደርጋችሁ keep learning እላችኋለሁ። keep learning. amazing. እሺ የሚያጠናን ሰውስ እንዴት ነው appreciate የምታደርጉት? ንገሩኝ። 1 2 3 4
ኪፕ ስተዲንግ ትሉታላችሁ አይደል? ኪፕ ስተዲንግ ካላችሁ ማጥናትህን ቀጥልበት እያላችሁ ነው። ሶ አንድ ሰው እያበሰለ ከሆነና እንዴ ማብሰልን ቀጥልበት፣ ምን ትሰራለህ? ከዚህ ሂድና ማብሰልን ቀጥልበት። how do you say ማብሰል ምንድነው? ኩክ ራይት ኩክ። ሶ ኩክ ከሚለው ላይ ምን ትጨምሩበታላችሁ? ing። ስለዚህ keep cooking say keep cooking that's amazing። በዛሬው ቪዲዮ ኪፕ የሚለውን ወርድ በመውሰድ ብሬክዳውን አድርገናል። ሶ እንግሊዝኛችሁን አንድ ሌቭል ከፍ እንዳደረጋችሁ አልጠራጠርም። ሰብስክራይብ በማድረግ አፕሪሺየት አድርጉኝ። ከዛ በፊት ግን let me give you a recap of this video። ሶ ያዘው ስንል ምን አለ? ያዘው። ሶ አንድ ባንድ ጠይቃችኋለሁ። ያዘው keep it። እሺ መልሱን ያዘው። keep the change amazing። keep the change ካላችሁ ትክክል ናችሁ። እሺ ቀጥልበት አፕሪሺየት አድርጉት። ቀጥልበት ብላችሁ keep going ወይም keep it up ወይም keep going ከሆነ ቀጥልበት እያላችሁ ከሆነ ነገር ራቅ። away from something or somebody ስትሉስ keep ራቅ away keep away that's nice keep away። ማንበብህን ቀጥልበት keep reading nice። ማስተማርህን ቀጥልበት appreciate me ማስተማርህን ቀጥልበት ብላችሁ appreciate አድርጉ። keep teaching እኔ ደግሞ መማራችሁን ቀጥሉበት keep learning እላችኋለሁ። የዛሬው ቪዲዮ ይሄን ይመስል ነበር። ሀሳብ አስተያየት ካላችሁ ወይም ጥያቄ ካላችሁ ኮሜንት ሴክሽን ላይ መጠየቅ ትችላላችሁ። so don't forget to subscribe ማድረጋችሁን አትርሱ። ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። thank you for watching